በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደን ተስፋ ቆረጥኩ። ሚል የጎደለኝ የምትለው ነገር ምንድነው? አቤ ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ታመም ያለው መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። ስለ ማስተር አብነት ህመም ሰምታችሁ ለተጨነቃችሁ ወዳጆቹ፣ አድናቂዎቹና አክባሪዎቹ በሙሉ መልካም የተባለ ዜና ተሰምቷል። ማስተር አብነት ከሕክምና ሙሉ ለሙሉ ወደ ጤናው አገግሞ መምጣት የሚችልበት እድል እንዳለ እየተነገረ ይገኛል። ስለ ማስተር አብነት የተሰማውን ከባድ ዜና ተከትሎ በርካቶች ልባዊ የሆነ የጤና ምኞትን እያደረሱት ይገኛሉ። ሌሎች ደግሞ ከሀገር ውጪ ተጉዞ ሕክምና እንዲያደርግ ያስገደደው ህመም ምንድነው የሚለውን ለመስማት ፈልጓል። ጉዳዩ እኛ ጋር ደርሷል። ማስተር አብነት ለዓመታት ከካንሰር ጋር ሲታገል እንደቆየ፣ መቆም መቀመጥ እጅግ ከብዶት እንደነበረና በተለይም በቦረና በነበረው የድጋፍ ጉዳይ ላይ ይህ እንደገጠመው ድንገተኛ እንደነበረም ተነግሯል። ነገር ግን ከዚህ ቀደም ዘግየት ባለ አንድ ቃለ መጠይቁ ከዚህ ቀደም በህመም ስለተፈተነበት ጉዳይ ያልተጠበቁ ምላሾችን ሰጥቶ ነበረ። ዳግም በህመም የተያዘበትን ሁኔታ በተመለከተም ጥብቅ የሆነ መረጃ ተሰምቷል። ኢትዮጵያውያንም ለሚወዱት ለሚያደንቁትና ለሚያከብሩት ሰው ድንቅ የሆነ የፍቅር ስጦታን እያበረከቱለት ይገኛል። የጸሎት ዝግጅት ማሰባቸው ተነግሯል። በቅርቡ ከሀገር እንደሚወጣና ከሙሉ ጤናው ጋር እንደሚመለስም እየተነገረ ነው። ለዓመታት ከፈተነውና እጅግ ከታገለበት ህመም ጋር የነበረውን ቆይታ በተመለከተ እጅግ ያልተጠበቀ መረጃ በዚህ ሰዓት እየወጣ ይገኛል። ከዚህ ባሻገር ማስተር አብነት አሁን ያለበትን ወቅታዊ ሁኔታ የሚያሳዩ ፎቶግራፎች በስፋት በማህበራዊ ሚዲያ ላይ እየተዘዋወሩ ይገኛል። እኛም ጉዳዩን አጣርተን በቂ የሆነ መረጃ ይዘን ወደ እናንተ መተናል። ሰላም ጤና ይስጥልን። እየተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን እየደረሳችሁ ለዩቲዩብ ገጹ አዲስ ከሆናችሁ ሰብስክራይብ ማድረግ፣ ከዚህ ባሻገር ለምትወዱትና ለምታከብሩት ማስተር አብነት ያላችሁን ፍቅርና የመልካም ጤና ምኞታችሁን በኮመንት መስጫው ላይ እንድታደርሱ በትህትና በመጠየቅ ቀጥታ ወደ ዕለታዊ መሰናዷችን የምናልፍ ይሆናል። ደግነትን በቲክቶክ እንዳልጀመረ በቃለ መጠይቆቹ በተደጋጋሚ የሚያነሳው ማስተር አብነት ለደግነቱ መነሻ እናቱ እንደሆነች ይናገራል። መኖሪያ ቤታቸው ከገበያ መግቢያ ፊት ለፊት እንደነበረና ወላጅ እናቱ ልጅ ሆኖ ባለ ወቅት ላይ ወደ ገበያ የሚሄዱ ከገበያ የሚመለሱ የተራቡ የተጠሙ ሰዎችን ሁሉ በነፃ ውሃ የምትሰጥ ቆሎም የምታቀብል ድንቅ በልቧ ልዩ የሆነ ሰውን የማገዝና የመደገፍ ስጦታ የነበራት እናት እንደነበረች ያነሳል። ከልጅነቱ ይህንን ድንቅ የሆነ የወላጆቹን ተግባር እያየ ያደገው ማስተር አብነት በልቡ የተጸነሰውን ይህንን ታላቅ የሆነ የበጎ አድራጎት ሥራ በመጨረሻ በቲክቶክ መንደር ላይ በስፋት አንስቶታል። ከቲክቶክ በፊትም ለበርካታ እናቶች ጎጆ እንደቀለሰና የበርካቶችን እንባ እንዳበሰ የሚነገርለት ማስተር አብነት በቅርብ ወዳጆቹ እጅግ የተወደደና ለበርካታ ወጣቶችም አርያ የነበረ በትውልድ ቀየውም ላይ እጅግ የሚመሰገን ወጣት እንደነበረ ይነገራል። የሕይወቱን አቅጣጫ ሙሉ ለሙሉ የለወጠውና ወደሚወደውና ሁሌ ወደሚፈልገው ሥራ የገፋውም የቲክቶክ መንደር እንደሆነ ይነገራል። ወደ ቲክቶክ መንደር ይህንን እርዳታ በማስፋትና ብዙዎች ጋር ተደራሽ የሚሆንበት ከዚህ ባሻገር ደግሞ በደግነት መንገድ ከአንዱ ለአንዱ የሚያቀብለውንም ገንዘብ ማግኘት የሚችልበትን ፕላትፎርም ከዘረጋ በኋላ ለበርካቶች መድረስ ችሏል። በርካቶችን ደግፏል። በተለይም በሀገር ቤት በነበሩ እጅግ ያልተጠበቁ ክስተቶች ላይ ከፊት በመገኘት እኒን አደጋዎች በመጋፈጥና የሚችለውን ሁሉ በማድረግ ከጎናቸው የቆመ ነው። ከማስተር አብነት ተወዳጅ ተግባራት መካከል መስጠቱ ብቻ ሳይሆን ለሚሰጣቸው ሰዎች የሚያሳየው ፍቅር የሚያስጠጋቸውና እንደ ወንድም የሚቀርባቸው ቅርበት በርካቶች
የሱን ቪዲዮ እየተመለከቱ እንባ እንዲራጩ ተገደዋል። ከዚህ ባሻገር በርካቶች ፍቅራቸውን እርሱን በመከተል የሶሻል ሚዲያዎቹን በማሳደግና ከዚህ የተሻሉ ስራዎችን እንዲሰራ ለሱም ስጦታ በማበርከት ልዩ ፍቅርን አሳይተውታል። በኢትዮጵያም ለረጅም ዓመታት በተለይም በቲክቶክ ገጽ በርካታ ተከታይ ያለውና ቁጥር 1 ተከታይ በማፍራትም የሚፎካከረው የጠፋለት ሰው ሊሆን በቅቷል። በሰራቸው ቪዲዮዎች፣ በሙዚቃዎቹ አሊያም ደግሞ እጅግ ልብ አንጠልጣይ በሆኑ ተከታታይ ድራማዎቹ ሳይሆን ለሰዎች በመድረስና በበጎነት ይህንን ማሸነፍ እየቻለ ድንቅ ወጣት በሚል ብዙዎች ይገልጹታል። በቦረና እንዲሁም ደግሞ በደቡብ ክልል በነበሩ ድንገተኛ አደጋዎች ላይ በፊት ለፊት እየተገኘና በቦታውም ለአካባቢው ተጎጂዎች ልዩ የሆነ ድጋፍ እንዲደረግ ያደረገ ሰው ነው። በቦረና ጉዳት ላይ ሰፊ የሆነ እንቅስቃሴ ሲያደርግ በርካቶች ተመልክተውታል። ይህ ዛሬ ላይ እሱን ወደ ፊት ለፊት ያመጣውና ጸልዩልኝ ታመም ያለው እንዲል ያስገደደውም ሁኔታ በዚህ ወቅት የተፈጠረ እንደነበር ተነግሯል። ከረጅም ድካም ያለ ረፍት መስራትና በርካታ እንቅስቃሴዎች ይህ ህመም እንደተፈጠረና በዚህ ህመምም ለረጅም ጊዜ ሲሰቃይ እንደቆየ ተገልጿል። ማስተር አብነት ከዚህ ቀደም በነበሩ ቃለ መጠይቆቹ ላይ ፍንጭ ቢሰጥም ለመጀመሪያ ጊዜ ጉዳዩን ይፋ አድርጎ ለህዝብ የገለጸው በ2025 የቲክቶክ ክሬቲቭ አዋርድ ነው። በዚህ አዋርድ ላይ ከምልክተኛው የተላለፈለትን ሽልማት የተቀበለው ማስተር አብነት ጸልዩልኝ፣ ለጤንነቴ መልካም ምኞት ተመኙልኝ የሚል መልእክትን ለመላው ኢትዮጵያውያን አድርሷል። ከዚህ መልእክት በኋላ በርካቶች ሲነጋገሩበት ነበረ። ከሰሞኑ ደግሞ በአንድ የቴሌቪዥን ጣቢያ በነበረው ቃለ መጠይቅ ላይ ስለገጠመው ጉዳይ ይፋ አድርጓል። ከዛ በመለስም ቪዲዮዎችን በመስራት ወዳጆቹ ለተጨነቁ ስለሱ ብዙ ላሰቡ ያለበትን የጤና ደረጃ ከዚህ ባሻገር ውጭ ሀገር ሄዶ በፍጥነት መታከም እንዳለበትና ያሳለፋቸውን መራር የሆኑ ጊዜዎች አጋርቷል። ከሁሉ ነገር አስቀድሞ ገንዘብን ወይም ደግሞ ውጭ ሀገር ሄዶ መታከምን ሳይሆን ከህዝብ ከሚያደንቀው ከሚወደው ሁሉ ልባዊ የሆነ ጸሎትንና የጤና ምኞትን የፈለገው ማስተር አብነት ጸልዩልኝ የሚል መልእክትን እያስተላለፈ ይገኛል። ይህንን መልእክት ቀበል ያደረጉ ኢትዮጵያውያን ድንቅ የሆነ የፍቅር ስጦታን እያበረከቱለት ነው የሚገኘው። ከገባበት ህመም ሙሉ ለሙሉ ማገገምና ወደ ጤንነቱ ከዚህ ባሻገር ወደሚወደው ስራው መመለስ እንዲችል የጸሎት መህራ ግብር እንዳዘጋጁለትም በዚህ ሰዓት መረጃዎች ወጥቷል። የታመመበትን ህመምና የተሰቃየበትን ጉዳይ በተመለከተም ካንሰር ነው ሌላም ስያሜ የተሰጠ በማህበራዊ ሚዲያ በስፋት መረጃዎች እየተሰራጩ ይገኛል። መቆም መቀመጥም እንደተሳነውና ረጅም ጉዞዎችን በስቃይ ሲያደርግ እንደነበረ የተነገረ ሲሆን ነገር ግን እስካሁኗ ሰዓት ድረስ ከማስተር አብነት ህመሙን በተመለከተ ይህ ነው የሚባል ምላሽ አልተሰጠም። ነገር ግን የጤና ሁኔታው እንዲያገግም እንዲመለስና ወደ ጥሩ ሁኔታ እንዲመጣ የግድ ከሀገር ውጭ መታከም እንዳለበት ተገልጿል። ይህ በበርካታ ወዳጆቹ ዘንድ ድንጋጤን የፈጠረና ሰሞንኛ መነጋገሪያ ጉዳይ ሆኗል። ህዝብም ከመነጋገር ባለፈ ማስተር አብነት ወደ ጤናው እንዲመለስ የሚቻለውን ሁሉ ድጋፍ በማህበራዊ ሚዲያዎች ላይ በሙሉ እያደረሰ ይገኛል። ከዚህ ባሻገር ጤናው እንዲመለስ ሁሉም በጸሎት ከማስተር አብነት ጎን እንዲቆም እኛም በሚዲያችን መልእክትን ማስተላለፍ እንወዳለን። ለበርካቶች አርአያ የሆነው ወጣት ዳግም በዚሁ በበጎ አድራጎት ስራ ከዚህ እልፍ የሆኑ ህዝብን ከኑሮ ከስቃይ ማውጣት እንዲችል ጤናው እንዲመለስ እኛም መልካም ምኞታችንን ልናደርስ እንወዳለን። ኢትዮ መዝናኛዎች ነበርን።